እንደምናላችሁ ውድ ቤተሰቦቻችን ከሰሞኑ በመካከለኛው ምስራቅ የተቀሰቀሰውን ጦርነት በተመለከተ የዓለም መገናኛ ብዙሃን ትኩረት መሳቡ ይታወቃል። ከዚህ ጋር ተያይዞ ታዲያ የጦርነቱ እንድምታ በተቃኘት ወደናል። ይህንን ጉዳይ በተመለከተ ታዲያ በሀረማያ ዩኒቨርሲቲ መምህር ሆኑት ከመምህር ሀብታሙ ጋር ቆይታ የምናደርግ ነው የሚሆነው። በተለይ በመካከለኛው ምስራቅ የተከሰተው ጦርነት ኢትዮጵያንም ጭምር ምን አይነት አሉታዊ ተጽዕኖ ያሳድርባታል የሚለውን እንቃኛለን። ይህንኑ ታዲያ ማብራሪያ የሚሰጡን ይሆናል። ሀብታሙ በቅድሚያ እንግዳችን በመሆኑ ከልብ እናመሰግናለን። እኔም ስለጋበዛችሁ ከልብ አመሰግናለሁ። መልካም። ያው ገባ ወጣ ሲል ነበረ በተለይ የመካከለኛው ምስራቅ ከዛሬ 8 ወር አካባቢ ጀምሮ ነው የተመለሰው እና እንዲያው ጦርነቱ በዚህ ልክ ይፈነዳል የሚል እሳቤ ነበረ። እንግዲህ ያው ፖለቲክስ ነው። ይሄ እንግዲህ ግምት ነው የሚሆነው። ከ8 ወር በፊት እንግዲህ የነበረው ጦርነት ነበረ። በመጀመሪያ በኢራን እና በእስራኤል ነበር ማለት ነው። በኋላ ላይ ደግሞ አሜሪካ ይህን ጦርነት ጆይን አድርጋለች። ሌሎች ሀገራት ደግሞ ከኢራን በኩል የመሳተፍ አዝማሚያዎች ያሳዩ ነበረ። ምናልባት እንግዲህ በዚህ የሚቀጥል ከሆነ ሌሎች ሀያላን ሀገራትም ይህን ሊቀላቀሉ ይችላሉ። እንደነ ቻይና፣ እንደነ ኢንዲያ፣ እንደነ ጃፓን አይነት ሀገሮችም በቀጥታ በተለይ ደግሞ ከሆርሙዝ ሰርጥ ጋር በተያያዘ ስለሚገናኙ ጆይን ሊያደርጉ ይችላሉ እና በዚህ ደረጃ ይሆናል የሚል ግምት አልነበረኝም። ከ8 ወር በፊት የነበረው ያው ኢራን ማስፈራራት ላይ ነበረች። ከዛ በኋላ ረግቦ ነበረ። አሁን እንግዲህ እኔ በግሌ እንደ አዲስ ነው የፈነዳው ብዬ ነው የማስበው። ጦርነቱን ስናየው በርካታ ሀገራቶችንም እያሳተፈ ነው የሚገኘው። ዶናልድ ትራምፕ ከዋይት ሀውስ ሆነው ተጨማሪ ሀሳቦችንም እየሰጡ ነው የሚገኙት። ነገር ግን ዛሬ ዋነኛ ርዕሳችን ኢኮኖሚ ጉዳይ ነው እና በተለይ የዚህ የጦርነት መቀስቀስ በዓለም ኢኮኖሚ ላይ እስቲ ምን አይነት አስተዋጽኦ አለው? እንግዲህ ያው ሰፋ አድርገን ማየት እንችላለን። ፖለቲክስ በአጠቃላይ ኢኮኖሚ ላይ በጣም ከፍተኛ የሆነ ጉዳት አለው። በዓለም ደረጃም ፖለቲካል ኢንስታቢሊቲ አጠቃላይ ከዓለም ጂዲፒ ወደ 11% አካባቢ የሚበላው እሱ ነው። ኦልሞስት ወደ 19 ትሪሊዮን አካባቢ ዶላር በዚህ በዓለም በብጥብጥ ምክንያት የምታጠፋው ነው። ምናልባት ዓለም ሰላም ብትሆን ይሄ ግሎባል ፒስ ኢንዴክስ እንደሚያወጣው መረጃ ከሆነ እያንዳንዱ ሰው በነፍስ ወከፍ $2400 አካባቢ ያገኝ ነበር። ግን ያው አለመታደል ሆኖ ዓለም በተለያዩ ምክንያቶች ሰላም ታጣለች፣ ወደ ብጥብጥ ውስጥ ትገባለች። ኦፍኮርስ ይሄ ገበያ የሚሆናቸው ሀገራትም እንዳለ ሆኖ ማለት ነው። ፖለቲክስ ደግሞ ጂኦግራፊ ደግሞ ሲጨምርበት ደግሞ ጉዳቱ በጣም ከፍተኛ ይሆናል። ኢኮኖሚ ላይ የሚያመጣው ዳሜጅ በጣም ከፍተኛ ይሆናል ማለት ነው። እንግዲህ አሁን የኢራን እና የእስራኤል ኦፍኮርስ አሁን ኢራን እንግዲህ ያልመታችው ሀገር የለም፣ በጣም ብዙ ሀገራትን መታለች። ይሄ ጦርነት መጀመሩ እንግዲህ ከነዚህ ሀገራት እርስ በርስ ጦርነት በዘለለ የዓለምን ኢኮኖሚ አፌክት ወደማያደርግበት ደረጃ ደርሰዋል። እንግዲህ የሆርሙዝ ሰርጥን ዘግታለች ኢራን። ኦልሞስት 39 ኪሎ ሜትር የሚሆነውን አካባቢ የምትቆጣጠረው እሷ ናት። ስለዚህ እዛ ቦታ ላይ መርከቦች እንዳያልፉ እየተመለሱ ነው ያለው ማለት ነው። ይሄ እንግዲህ የሚያመጣው ዳይሬክትም ኢንዳይሬክትም የሆነ የኢኮኖሚ ጉዳት አለ። የመጀመሪያው ልክ እንደተዘጋ እንግዲህ በየቀኑ በዛ በሆርሙዝ ሰርጥ ከዓለም አጠቃላይ ነዳጅ 20% የሚሆነው 1/5 የሚሆነው ወደ 21 በርሜል ሌትር አካባቢ ሚሊዮን በርሜል ነዳጅ አካባቢ ወይ ደግሞ ምናልባት ወደ ሌትር ከተቀየረ ወደ 3 ቢሊዮን 300 ሚሊዮን ሌትር አካባቢ በየቀኑ እንግዲህ የሚተላለፍበት መስመር ነው በዋናነት ማለት ነው። ነዳጅ የሚተላለፍበት ነው። ኦፍኮርስ ነዳጅ ብቻ ግን አይደለም፣ ሌሎችም ሸቀጦች የሚተላለፉበት መስመር ነው። በዋናነት ደግሞ ወዴት ነው የሚሄደው የሚለውን ካየን ወደ ቻይና ነው የሚሄደው። ቻይና እንግዲህ የዓለምን ኢኮኖሚ ምን ያህል እንደምትቆጣጠር ምን ያህል ኤክስፖርት እንደምታደርግ ይታወቃል። ወደ ጃፓን ነው የሚሄደው፣ ወደ ህንድ ነው የሚሄደው፣ እንዲሁም ደግሞ ወደ ሳውስ ኮሪያ ነው የሚሄደው። ይሄ ነዳጅ እንግዲህ ወደ እነዚህ ሀገሮች በዋናነት የሚሄደው ነዳጅ ነው የተስተጓጉለው። ይሄን ደግሞ በሌላ መንገድ የሚያስኬዱበት ኦፕሽን አላቸው። ኦፍኮርስ እየሞከሩ ነው። አሁንም ፓይፕላይኖች አሏቸው እና ዩናይትድ አረብ ኤሚሬት እነ ሳውዲ አረቢያ ሌላ አማራጭ አላቸው። ግን ከ21 ሚሊዮን በርሜሉ 6ቱን ብቻ ነው በዚህ በአማራጭ መላክ የሚችሉት ማለት ነው። ስለዚህ ኦልሞስት 15 እና 16 የሚሆነውን መላክ አይችሉም ማለት ነው። ይሄ ደግሞ ኢኮኖሚ ላይ በጣም ከፍተኛ የሆነ ጉዳት ነው የሚያደርሰው። ምናልባት እንደ ምሳሌ ከተወሰነ ዓመታት በፊት በጦርነት ባይሆንም አንድ ኤቨርግሪን የምትባል መርከብ የስዊዝ ካናልን ዘግታ ነበረ እና ስዊዝ ካናልን ስዘጋ ስዊዝ ካናል እንግዲህ 9% አካባቢ ነው ሼሩ፣ ይሄኛው 20 ነው አካባቢ ብለናል። ለ6 ቀን ዘግታ የነዳጅ ዋጋ ያውም ጦርነት ሳይኖር ሰላም ሆኖ ዓለም እንዳለ የተባበረ የነዳጅ ዋጋ ወደ 4% አካባቢ ነበር የጨመረው። አሁን እንግዲህ ኦልሞስት ወደ $100 አካባቢ የደረሰ ነው በዚህ በተወሰነ ቀን ውስጥ። እንግዲህ ኢራኖች ኢንፎርማሊ እየተናገሩ እንዳለው ሆኖ $200 እስከሚደርስ ድረስ አንከፍተውም፣ ዓለም እንዳለ እንግዲህ የኛን ጫና ሊረዳ ይገባል እያሉ ነው። ስለዚህ ይሄ የሚያመጣው ዳሜጅ በጣም
ከፍተኛ ነው። ቅድም እንዳልኩት 3 ቢሊዮን 300 ሚሊዮን ሊትር አካባቢ ነው ነዳጅ የማይደርሰው። ይሄ ደግሞ በዋናነት እንግዲህ እነ ቻይናን፣ እነ ህንድን፣ እነ ሳውስ ኮሪያን፣ እነ ጃፓንን አፌክት ማድረጉ ሌላው ዓለም ላይ ኢንዳይሬክት ኢምፓክት እንደሆነ ያደርጋል። ለምሳሌ ብንወስድ ለምሳሌ አፍሪካ ከነዚህ ሀገሮች ኦልሞስት ወደ 30% የሚሆነውን ጥሬ እቃዎች ግብዓቶች ታስገባለች። ስለዚህ እነዚህ ሀገሮች የነዳጅ እጥረት ከገጠማቸው የኃይል እጥረት ከገጠማቸው እና ማምረት የማይችሉ ከሆነ የሸቀጦች ዋጋ ይጨምራል ማለት ነው። ዓለም ራሱ ኦልሞስት ከእነዚህ 4 ሀገሮች ቻይና፣ ጃፓን፣ ሳውስ ኮሪያ እና ኢንዲያ በዛ መስመር በዋናነት ኢምፖርት የሚያደርጉትን ወስደን ኤክስፖርት የሚያደርጉም እንዳለው ነው። ከነዚህ ሀገሮች ወደ 22% አካባቢ ነው። እንደው ስፔሲፊካሊ ወደ ኢትዮጵያ ካመጣ ነው ከ50 እስከ 55% የሚሆኑን ሸቀጦች የምናስገባው ከነዚህ ሀገሮች ነው። እነዚህ ሀገሮች የነዳጅ እጥረት ገጠማቸው ማለት ኃይል እጥረት ገጥማቸዋል። ስለዚህ ፕሮዳክሽን ኮስታቸው ይጨምራል ማለት ነው። ስለዚህ እቃዎች የሚሸጡበት ዋጋ ይጨምራል። ኢንዳይሬክትሊ እኛ ጋም ደግሞ የኑሮ ውድነት ያመጣል። ነዳጅ መጨመሩ ራሱን ችሎ የዓለም ኢኮኖሚን ያናገዋል። ነዳጅ በመጨመሩ ምክንያት ደግሞ የሚመጡ ተጓዳኝ ደግሞ እንደገና ደግሞ ሌሎች ነገሮችም ራሱን የቻለ ጫና ያመጣል ማለት ነው። በዚህ ሌብል ስትረስ እንዲሰጥ ያደረገው ዋናው ምክንያት ምንድን ነው? የዓለም ራሱ ሁኔታ ነው። ዓለም እንግዲህ 71% የሚሆነው ውሃ ነው እንደምናውቀው። ስለዚህ ዓለም ላይ ከሚካሄደው ንግድ ኦልሞስት 80% በቮሊዩም ደረጃ ማለት ነው በውሃ በመርከቦች ነው የሚደረገው። ምክንያቱም ቺፕ ነው ለማጓጓዝ የመርከብ ሲሆን በልክ ነው፣ ኢኮኖሚ ኦፍ ስኬል ተጠቃሚ ናቸው። በቫሊዩ ደረጃ 70% አካባቢ ነው። ያው የተወሰነ በኤር በምናምን ስለሚሄድ በጣም ውድ የሆኑ ነገሮች ማለት። ስለዚህ ይሄ እንግዲህ ዘጋ ማለት ኦልሞስት ጉሮሮ እንደዘጋ ማለት ነው። ስለዚህ ነዳጅ ደግሞ ዋና አንቀሳቃሽ ነገር ነው። በተለይ ለአፍሪካ ሀገሮች ነዳጅ የመብራት ብቻ ያለው ኃይልም ጭምር ነው። ካምፓኒዎች እንዲያመርቱ የሚጠቀሙት ጄኔሬተር ነው አብዛኛው። እነዚህ ነገሮች እንዳለ የሚዘጋው እና ኢኮኖሚክ ኢምፓክቱ ገና በደንብ መጠናት ይጠበቅበታል። ግን ግምቱ ግን በጣም ከፍተኛ ነው ማለት ነው። አዎ እንዳው የውሃውን ብቻ ነሳን እንጂ አየሩንም ጭምር የዘጋ ነው እና በዚህም ልክ ሊለካ ይችላል። እንዳው አፍሪካ ግን በዚህ ውስጥ ምን ያህል ትጎዳለች ማለት ይቻላል? ምንም ጥያቄ የለውም። እንግዲህ አፍሪካ በሁለት መንገድ ትጎዳለች። አንደኛ አሁን በጦርነቱ ሰዓት ትጎዳለች። ሁለተኛ ጦርነቱ ካበቃ በኋላ ከጦርነቱ ለማገገምም መልሰው የሚጠቀሟት አፍሪካን ነው ብዬ ነው የማስበው። ከአፍሪካ ነው ዞሮ ዞሮ ሪሶርስ ኤክስፕሎይት የሚያደርጉት። ቅድም እንዳልኩት እንደው ኢራንንና እስራኤልን ትተናቸው እና አሜሪካን ትተናቸው በዛ መስመር ላይ በጣም ከፍተኛ ነዳጅ የሚያገኙት ሀገሮች ቅድም የጠቀስኳቸው ቻይና፣ ጃፓን፣ ሳውስ ኮሪያ እና ኢንዲያ ወደ አፍሪካ እንግዲህ ከሚገባው አጠቃላይ ሸቀጥ 30-35%ን ይይዛሉ። ስለዚህ አፍሪካ ላይ ከፍተኛ የሆነ የዋጋ ንረት ያስከትላል የሚል ስጋት አለ። ምክንያቱም ምግቦች በዋናነት ቤዚክ የሚባሉ ነሰስቲ ነገሮች ለምሳሌ ህንዶች የሚያመርቱት መድኃኒት አለ። ለምሳሌ እነዚህ ነገሮች በተፈለገው ሰዓት አይደርሱም ማለት ነው ያ መስመር ዝግ ከሆነ። ስለዚህ በዚህ ምክንያት የሸቀጦች ዋጋ ይጨምራል። ስለዚህ አፍሪካን በከፍተኛ ሁኔታ ይደቁሳታል የሚል ግምት አለ። የፖለቲካ ጫናውም እንዳለው ነው። ሌላኛው ምንድነው ሚድል ኢስት አካባቢ አብዛኛው የአፍሪካ ሀገር ስደተኛ ሆኖ የሚሰራበት ቦታ ነው። ኢትዮጵያን ብንወስድ፣ ኤርትራን ብንወስድ፣ ሶማሌ ብንወስድ፣ ምስራቅ አፍሪካ አካባቢ ያሉትን እንዲሁም ደግሞ ወደ ዌስት አፍሪካ አካባቢ ያሉትም እንደዛው በጣም ከፍተኛ የሆነ የህዝብ ቁጥራቸው ሚድል ኢስት አካባቢ ገልፍ አካባቢ ላይ ይሰራል። ኢራን ደግሞ እነዚህን አካባቢዎች እየመታች ነው ያለችው። ቱሪዝማቸው በጣም እየተጎዳ ነው። የሆቴል አካባቢ ያላቸው ኢንቨስትመንት በጣም እየቀነሰ ነው። አብዛኛው ደግሞ አፍሪካ ሀገር ከነዚህ ሀገሮች ሬሚታንስ በማግኘት በጣም ከፍተኛ የሆነ የውጭ ምንዛሬ ችግሩን ይፈታል፣ ኢትዮጵያን ጨምሮ ማለት ነው። እነዚህ ነገሮችም ይቀንሳሉ ተብሎ ይጠበቃል። በዚህም አፍሪካ ትጎዳለች ማለት ነው። ሌላኛው ፖለቲካሊ ነው። ፖለቲካሊ እንግዲህ ዓለም ለሁለት ለሶስት እየተከፈለ ነው፣ እነዚህ የሚደግፍና የሚቃወም ማለት ነው። አፍሪካ ኢኮኖሚካሊ ኢንዲፔንዳንት አይደለችም፣ ዲፔንዳንት ናት። ስለዚህ ወደ የትኛው ወገን ላመዝን የሚለውም ሌላ የጫና ነው ራሱን ችሎ። አብዛኞቹ ስምምነቶች ፕሪኮንዲሽን ስለሚጠይቁ ማለት ነው። ሌላ ግን ተጨማሪ ነገር ጦርነቱ ካበቃ በኋላ መልሶ ለማካካስ አፍሪካን መጠቀማቸው አይቀርም። ዞሮ ዞሮ መልሶ የከሰሩትን ነገር ለማካካስ መጠቀማቸው አይቀርም። ከዚህ በተጨማሪ እንግዲህ ኢራን ገልፍ አካባቢ ያሉ የነዳጅ ማብለያዎችንም እየመታች ነው ያለው። ለምሳሌ ኢትዮጵያ ከ90 እስከ 95% የሚሆነው ነዳጅ የምታስገባው በጅቡቲ በኩል ቢሆንም በዋናነት የምታመጣው ከገልፍ አገሮች ነው። ለምሳሌ ሳውዲ አረቢያ ተመቶባታል። ይሄ ወደ 550 ሺህ ሊትር አካባቢ በቀን የሚያመርት ነው። ይሄ ተመታ ማለት የነዳጅ ዋጋ ላይ ከፍተኛ የሆነ ጭማሪ ያመጣል። ቅድም እንዳልኩት ኢትዮጵያ ውስጥ መብራት እንግዲህ አክሰስ ያለው 50% አካባቢ ህዝብ ነው። ሌላው እንዳለ የሚጠቀመው በምን እንደሆነ ሁላችን የምናውቀው ነገር ነው። ኢትዮጵያ ውስጥ ነዳጅ ለትራንስፖርት ብቻ አይደለም የሚጠቀመው፣ ዋና የኃይል ምንጭ ነው። ምግብ ማብሰያ ነው፣ ለፋብሪካዎች ማምረቻ ነው። ስለዚህ እነዚህ ነገሮች እንዳለ አፌክት ያደርጋል። በዋናነት ደግሞ አሁንም እያስቸገረን ያለውን የኢንፍሌሽን የኑሮ ውድነትን የበለጠ ያንረዋል ማለት ነው። በዛ መንገድ ልንረዳው እንችላለን። ከማዳበሪያ ጋር ልናገናኘው እንችላለን። እንግዲህ ነዳጅ ምርት ላይ ችግር አለ ማለት
ያው ከዛ ጋር በተያያዙ ተረፈ ምርቶች ስለሆነ የማዳበሪያ የሚመረተው ማዳበሪያውን ማስመጣቱ ራሱ ችግር ሆኖ እንዳለ ማምረቱ ላይም ኢምፓክት ያመጣል የሚል ግምቶች አሉ። እሱም እንደገና ራሱን ችሎ ግብርናው ላይ አፍሪካ ዋና ኢኮኖሚያ ግብርና ነው፣ እዛ ላይ ራሱን የቻለ ጉዳት ያስከትላል የሚል ግምት አለ። ኢኮኖሚው መፍትሄው ምንድን ነው? እስኪ ለዚህ ጦርነት ለማገገምስ ምን አይነት ስትራቴጂዎች ናቸው መከተል ያለብን የሚለውን ነገር ብናነሳ። ያው እንግዲህ ኢኮኖሚክስ እና ፖለቲክስ የሚለያዩ ነገሮች አሉ። አንድ መታወቅ ያለበት ነገር ለምሳሌ አሁን በዋናነት እንግዲህ ኢሚዲየት ተንኳሽ ተብላ ልትነሳ የምትችለው ሀገር አሜሪካ ናት። ምክንያቱም ያው መሪዋን በመግለጽ ስለጀመረች ማለት ኦፍኮርስ ከዚህ በፊት የነበሩ በጣም ብዙ ኮዞች አሉ፣ ግን ኢሚዲየት ኮዝ እሱ። ግን አሜሪካ ለምንድን ነው እንደዚህ አይነት ፓወር የምራት ደግሞ ስንል ደግሞ ኢኮኖሚ ነው። አሜሪካ እንደምናውቀው ከዓለም ኢኮኖሚ 1/4ኛውን የያዘች ናት። 25% ወርልድ ጂዲፒ በአሜሪካ ነው የተያዘው። አሜሪካ ይህን የሚያዘው እንግዲህ እንደፈለገች ፓወር ኤክሰርሳይዝ እንድታደረግ አድርጓታል። አስቀድማ የአንድ ሀገር መሪም ይዛ ነበረ። ኦፍኮርስ አስቀድሞ ያው የማመቻቸት ስራ ነው ብዬ ነው የማስበው። ምክንያቱም ያን ሰውዬ ባይዙት ኖሮ ምናልባት አሁን ሊያግዝ ይችል ነበረ፣ ወይ ደግሞ አንድ መጠጊያቸው ይሆን ነበር ለኢራኖች። እና ይሄ እንግዲህ የፖለቲካ ሽኩቻም አለው፣ የኢኮኖሚውም ደግሞ አለ። ለምሳሌ ቅድም እንዳልኩት ቻይና የዓለምን ኢኮኖሚ በጣም የተቆጣጠረች ነው፣ በተለይ በኤክስፖርት ሴክተር። ቻይና ደግሞ ዋናውን ነዳጅ የምታገኘው ከዚች ሀገር ነው የነበረው። አገሪቷ በማዕቀብ በምናምን የተመታች ቢሆንም በዋናነት ከቻይና በምታገኘው ገቢ ነው ስትዳደር የነበረው። በጣም ብዙ ደግሞ ተቋማትም የተገነቡት በቻይና ነው። ምናልባት አሜሪካ ቻይናን አታክ የምታደርግበት ኢኮኖሚካሊ የምታዳክምበት አንዱ ስልት ሊሆን ይችላል የሚል ግምት አለኝ። ኢራንን መምጣት ቻይናም ዝም ትላለች ብዬ አላስብም። ከተወሰነ ጊዜ በኋላ ምናልባት ልትቀላቀል ትችላለች የሚል ስጋት አለኝ። ምክንያቱም ኢራንና ቻይና ያላቸው ግንኙነት በጣም ከፍተኛ ነው። ኢራን ደግሞ በዚህ ደረጃ የምትመታ ከሆነና በብድር በቻይና የለሙ መሰረተ ልማቶች የሚጠቁ ከሆነ ቻይና ብድሯ ስላልተመለሰላት መግባቷ አይቀርም የሚል ስጋት አለ። ስለዚህ አጠቃላይ ኢኮኖሚ ላይ የሚያመጣው ኢምፓክት በጣም ሲግኒፊካንት ነው፣ እየሰፋ የሚሄድ ነው። ተዋናዮቹም ባለቤቶቹም እየጨመሩ ሊሄዱ ይችላሉ። እንግዲህ አሁን ኢሮፖች የተቃወሙት ነው፣ ምክንያቱም ኢንፎርም አልተደረግም የሚል ነገር አላቸው። እነሱም ደግሞ ነዳጅ ጋር የተገናኘ ስጋትም ስላለባቸው ማለት ነው። ስለዚህ ኢኮኖሚውና ፖለቲክሱ የተያያዘ ስለሆነ ምናልባት አቅጣጫውን ራሱ ዲተርማይን ማድረግ ከባድ ይሆናል። ግን አጠቃላይ በዋናነት ድሃው ማህበረሰብ ላይ ኢኮኖሚካሊ አቅም የሌለው ላይ ዓለም ላይ የተወሰኑ ማስነጠሶች ሲኖሩ ጉንፋን የሚይዘው ድሃ ማህበረሰብ ላይ ከፍተኛ ጉዳት ያስከትላል ብዬ አስባለሁ። እንዳው መምህር ሀብታሙ ያው የመሳሪያዎቹንም አይነት ረቀቅ ያሉ እንደሆነ እየተመለከትን ነው። ክሩዝ ሚሳይል፣ ባላስቲክ ሚሳይሎችን እየተመለከትን ነው። ዓለም ወደ ኒኩለር ታምራ ይሆን አሁን በያዘችው አቅጣጫ? እንግዲህ ይህን የፖለቲካ ባለሙያዎቹ በደንብ ሊተነትኑ ይችላሉ። በኢኮኖሚክስ እንግዲህ ይሄ የገበያ ጉዳይ ነው። ዓለም እነዚህ ነገሮች የሚያመርተው ኢኮኖሚካሊ ጥቅም አገኛለሁ ብሎ ስለሚያስብ ነው። ለምሳሌ ወደኋላ መመለስ እንችላለን። በታሪክ የዓለም ጦርነትን ስናስታውስ አሜሪካ ብዙ የምትታወቅ ሀገር አልነበረችም። ሀያላን ሀገራት ነበሩ። እነዛ ሀያላን ሀገራት 2-3 ጎራ ይዘው ሲፋለሙ አሜሪካ ለሁለቱም ወገን የጦር መሳሪያ ታቀርብ ነበር፣ ትሸጥ ነበር። ሁለቱም ወገን ከአሜሪካ የጦር መሳሪያ እየገዙ በሚበቃቸው ሌቭል ከተጠፋፉ በኋላ አሜሪካ አንድ መርከብ ተመታብኝ በሚል ጃፓን ላይ ነው ጦርነቱ ጆይን አድርጋ አሁን ላይ የዓለም ሀያል ሀገር ናቸው። ጦር መሳሪያ መሸጥ በራሱ ኢኮኖሚ ነው፣ ለእነዚህ ሀገሮች እንጀራቸው ነው። እና ምናልባት መሞከሪያም እያደረጉት ሊሆን ይችላል። አንዳንድ ነገሮችን እየሞከሩ ነው። እንግዲህ እንደዚህ አይነት ሀገራት ምንድነው የሚያደርጉት? ጦርነቱ እነሱ ሜዳ ላይ እንዲሆን በፍጹም አይፈቅዱም። እንደ ምሳሌ መጥቀስ እንችላለን። የሊቢያን ማየት እንችላለን። የተለያዩ ሀገራት ገብተው ሊቢያን ሜዳ አድርገው ጦር መሳሪያቸውን ሞክረው አገሪቷን አውድመው ነው የጠፉት። መጨረሻ ላይ ራሳቸውን ባጠኑት ጥናት ኢምፓክቱ ኔጌቲቭ እንደሆነ ነው፣ ኔጌቲቭ ሰም ጌም እንደነበር ነው። አሁንም እንግዲህ የተለያዩ ሙከራዎች የተደረጉ ነው። ጦርነቱ የተካሄደ ያለው ሚድል ኢስት እና ኢራን አካባቢ ነው። አሜሪካ በርቀት ነው እንግዲህ እየተዋጋች ያለችው፣ ፕሮክሲ ዋር ነው እና እስራኤል ላይ ያለው። ይሄ ደግሞ እንግዲህ በዋናነት አፌክት የሚያደርገው ያው እንደሚታወቀው ድሃውን ማህበረሰብ ነው በዋናነት። እነዚህም ሀገራት ላይ ቢሆን ሁሉም ሰው እኩል ገቢ የለውም። ግን ደግሞ ለዜጋቸው የሚሰጡት ቫልዩ ደግሞ አለ። እነዚህ ሀገራት ለዜጋቸው የሚሰጡት ቫልዩ አለ፣ ሌላው ደግሞ የሚሰጡት ቫልዩ ደግሞ አለ። ምናልባት አሁን ከጠየቀኝ ጥያቄ እንዳልወጣብህ እንጂ ለምሳሌ ኢትዮጵያውያን በጣም ብዙ ኢትዮጵያውያን እስራኤል አካባቢ ላይ ተቀጥሮ ይሰራሉ። በጣም ብዙ ኢትዮጵያውያን ሚድል ኢስት አካባቢ ላይ ተቀጥሮ ይሰራሉ። እነዚህ ሀገራት ሲመቱ አሰሪዎቻቸው ሬዚስት የማድረግ አቅም አላቸው። ምንም ባይሰሩም ምንም ባይሉም የተወሰነ ጊዜ የመቆየት አቅም አላቸው። ህይወታቸውንም ያጡ ነው። ግን ሊሰሩ የሄዱ ሰዎች ግን ምን ያህል ጊዜ ሬዚስት ማድረግ ይችላሉ፣ ምን ያህል ጊዜ ለቤተሰብ ሳይልኩ መኖር ይችላሉ የሚለው እሱ እንግዲህ ከባድ ነው።
ዞሮ ዞሮ ይሄ የፉክክርም አለበት አቅምን የማሳየት ያ ደግሞ ኢኮኖሚውንም አፌክት ስለሚያደርገው ስለሚወስነው። ለምሳሌ ኔቶ ላይ ዩኤን ላይ ዩኤን እንግዲህ ዲሞክራሲ የሚሰብክ አንድ ትልቅ ተቋም ነው። ግን 190 ሀገር እጁን አውጥቶ አሜሪካ ግን በድምፅ የመሻር መብት አላት። ያንን መብት የሰጣት ምንድነው? ፖለቲካው ብቻ አይደለም ኢኮኖሚውን ጭምር ነው። ራሱ ዩኤንን የምታንቀሳቀሰው አሜሪካ ስለሆነች ነው። ራይት። ስለዚህ ኢኮኖሚና ፖለቲክሱ አንድ ላይ የሚሄዱ ነገሮች ስለሆኑ ኢኮኖሚውን ለማስከበር የግድ ፖለቲካ ያስፈልጋቸዋል። ፖለቲካውን ደግሞ ለማስከበር የግድ ኢኮኖሚ ያስፈልጋቸዋል። ስለዚህ ይህንን ነው እያስኬዱ ያሉት። በዚህ ፍሪክሽን ደግሞ የሚጎዳው ከዓለም አጠቃላይ ሀብት 2% ብቻ የሚደርሰው 50% የሚሆነው የዓለም ድሃ ህዝብ ነው ማለት ነው። መምህር ሀብታሙ ለነበረን ቆይታ ከልብ እናመሰግናለን። በሌሎች ፕሮግራሞች እንገናኛለን። ለዛሬ ግን ከልብ እናመሰግናለን። እኔም ስለጋበዛችሁን ያመሰግናለሁ። ውድ ተመልካቾቻችን የዛሬው ፕሮግራማችን በመካከለኛው ምስራቅ ያለውን ውጥረትና ቀውስ መነሻ በማድረግ ከሀረማያ ዩኒቨርሲቲ የኢኮኖሚክስ መምህር ከሆኑት መምህር ሀብታሙ ጋር ያደረግነው ቆይታ በዚህ መልኩ ወደ እናንተ አድርሰናል። በቀጣይም በሌሎች ተመሳሳይ ፕሮግራሞች ወደ እናንተ የምንደርስ ይሆናል። ለዛሬ ግን ለነበረን ቆይታ ከልብ እናመሰግናለን።